ይህ ቪዲዮ ምናልባት በዚህ ሰዓት ስራ የሌላችሁም ደግሞ ስራ አጥ የሆናችሁ በኮሌጅ በዩኒቨርሲቲ ወር ደግሞ በሆነ ተመረቃችሁ ስራ እየፈለጋችሁ ላላችሁ ተጨማሪ ገቢ ማግኘት የምትፈልጉ የሆነ መስሪያ ቤት ተቀጥራችሁ እየሰራችሁ ከዛ ደግሞ ተጨማሪ ገቢ ማግኘት የምትፈልጉ እንዲሁም ደግሞ በቋሚነት አንድ ስራ ወይም ደግሞ ወደ ግል ቢዝነስ መጣችሁ በቋሚነት መስራት ለምትፈልጉ እናንተ ብቻ የሚመለከት ይሄ ቪዲዮ የዛሬ ጀምጧት ቪዲዮ ምናልባት ከዚህ በፊት ከነበሩት ቪዲዮዎች ትንሽ ለየት ያለ ቪዲዮ ነው። ጠቅለል አድርጌ ያለውን ነገር ለማስረዳት የምጠቅ ስራ የሌላችሁ ወይም ደግሞ ስራ ፈልግልኝ ያላችሁ በዚህ አጋጣሚ ስልክ የምትደውሉልኝ በተለያየ ሶሻል ሚዲያ ኮንታክት የምታደርጉልኝ እናንተንም በደንብ ይመለከታል። በተጓዳኝ ደግሞ ሳይድ ደግሞ ገቢ ማግኘት የምትፈልጉ በቋሚነት ደግሞ ምናልባት ወደ ግላችሁ ቢዝነስ መጣችሁ መስራት የምትፈልጉ ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉ። እርግጠኛው የምነግራችሁ ታተርፉበታላችሁ። ይህን ቻናል ሰብስክራይብ አድርጉ፣ ምክንያቱም በጣም የሚገራርሙ ስራዎችን የምንለቅበት ቻናል ነው። ለእናንተ በቀላሉ ገቢ ሊያስገኙ የሚችሉ ስራዎችን ነው የምንለቅ፣ እነዛ ደግሞ ታገኛላችሁ ማለት ነው። ቻናላችን ሰብስክራይብ አድርጉልን፣ ቪዲዮውን ደግሞ ላይክ ማድረጋችሁ እንዳትረሱ። ዛሬ ይዤው ወደ መጣሁት ቪዲዮ ቀጥታ ሳላበዛባችሁ ከኮሌጅ ከዩኒቨርሲቲ ወር ደግሞ ከተለያየ ነገር ተመረቃችሁ ወይም ግራጁዌት አድርጋችሁ ቤት ቁጭ ያላችሁ ስራ እየፈለጋችሁ ያላችሁ በጣም ድብርት ውስጥ ያላችሁ ኦንላይን አካባቢ እየሞካከራችሁ ያለ ምክንያቱም እዛ አካባቢ ኦንላይን ላይ አሁን ላይ እንደምታውቁት ዲጂታል ላይ በጣም ሰፊ ስራ አለና እዛ አካባቢ እየሞካከራችሁ ያላችሁ ነገር ግን አልሳካላችሁ ያለ ወይም ደግሞ በደንብ ሪች አውት ማድረግ ያቃታችሁ ስራዎችን ማግኘት ያቃታችሁ እንዲሁም ደግሞ መንግስት መስሪያ ቤት ላይ ወይም ደግሞ የተለያዩ መስሪያ ቤቶች ላይ ተቀጥራችሁ በጎን ለጎን ደግሞ የሆነ የጎን ገቢ ወይም ደግሞ በጎን ገቢ ማግኘት የምትፈልጉ ከመስሪያ ቤት ከቅጥር የራሳችሁን የግላችሁን ገቢ ማግኘት የምትፈልጉ ከሆነ እኔ እውነት ብዬ ነው የምነግራችሁ አቅጣጫ ሚዲያ እንደዚህ አይነት እድል ይዛል መምጣት ነው። አካውንታችንን ከፍተን የመጣ ነው። ብዙ አመት ከ4 አመት በላይ በዚህ ዲጂታል ዓለም ላይ ከ4 አመት በላይ ሰርቻለሁ። ስለዚህ በደንብ ዲጂታል አካባቢ እንዴት መሰራት እንዳለበት ዲጂታል አካባቢ የቱ ጋር ሪች አውት ማድረግ እንዳለበት የትኛው ፌክ እንደሆነ የትኛው ሪል እንደሆነ በመጠኑ የተሻለ እውቀት አለ። እኔ ብቻ ሳይሆን ደግሞ አቅጣጫ ሚዲያ ጋር በጋራ መስራት የሚፈልጉ በጋራ እየሰሩ ያሉ ልጆች ስላሉ እነሱንም ስለምን እያቀረብን እነሱ እየሰሩ ያሉትን ኦር ደግሞ ከጓደኞቻቸው እየሰሩት ያሉት ጓደኞቻቸው እየሰሩ ያሉት ስራ ያንን እያያዝነውን ደግሞ ያንን ሪያሊቲው ታማኝነቱን ይዘን ገምግመን አመጣን እንለቅላችሁ። ይህን ስንለቅ ግን ሁለት ነገር እናያለን። የመጀመሪያው ሰዎች በችሎታቸው ሊሰሩት የሚችለው ወይ ብለን እንገመግማለን። ምክንያቱም በጣም ኃይለኛ ኢንቨስትመንት የሆነ ፈርታ ወጥቶ ምናምን የሚሰሩት አይነት ስራ ከሆነ ብዙ ጊዜ ቻናላችን ላይ እንደዚህ አይነት ስራዎችን አናበረታታም። እኛም የመጀመሪያ የምናደርገው ምንድነው ሰዎች በቀላሉ ራሳቸውን ችሎታቸው ለምሳሌ የሆነ ድምጽ ያለው ሰው ትሪት የመጻፍ ችሎታ ያለው ሰው የሆነ ታለንት ያለው ሰው ካለ በዛ ታለንቱ በቀላሉ እንዴት መስራት ይችላል፣ ዲጂታሉ ላይ ገብቶ እንዴት ዶላር መስራት ይችላል፣ እንዴት ብር እንዴት ገቢ ማግኘት ይችላል የሚለውን አካሄድ ነው የምንናገረው። ሌላ ምንም አይነት ኢንቨስትመንት የጎን በጣም ሌላ ወጪዎችን ሳያወጣ ራሱን በታለንቱ ብቻ እንዴት መስራት ይችላል፣ እንዴት ገቢ ማግኘት ይችላል የምትሏት አንድ እንይዛለን። በዚህ መስኮርት ነው አምጠን ቢዝነስ እንለክ። ሁለተኛ ደግሞ በጣም ብዙ ኢንቨስትመንት የሚጠይቅ ስራ፣ ረጅም ጊዜ የሚፈልግ ስራ፣ ብዙ የሰው ኃይል የሚፈልግ ስራ አምጠን አንለቅም። እዚህ ጋር ለምን መሰላችሁ? እኛ መጀመሪያ ላይ አንድ ሰው ነው ኮንሲደር የምናደርገው። ምክንያቱም ይህ ሰው ስራ አጥቶ ነው ቁጭ ያለ ሰው ሊሆን ይችላል ብለን ስለምናስብ አንድ ሰው ኮንሲደር እናደርጋለን። ከዛ በኋላ ይሄን ስራ 2-3 ነው ቢሰሩት ግን ትርፋማ እንደሚሆኑ ራሳቸው ስለሚያውቁት ተደራጅተው ወይም ደግሞ ቲም መስርተው መስራት ስለሚችሉ ማለት ነው። ስለዚህ በመጀመሪያ ይሄንን ባላቸው ሪሶርስ ለምሳሌ ስልክ የትኛውም ሰዓት በዚህ ሰዓት የትኛውም ሰው ስልክ ስላለው ስልኩን በመጠቀም ብቻ መስራት የሚችል መሆን አለበት። ሌላ የተለየ ኢንቨስትመንት የተለየ ገንዘብ የተለየ ወጪ ከ4-5 አመት በኋላ የሚመጣ ስራ ወይም ደግሞ በጣም ብዙ ሰዎች በአንድ ሰብስበው የሚጠይቅ ስራ አመጣን አንለፍ ልናመጣ እንችላለን። ነገር ግን አሁን ላይ ፎከሳችን እሱ ጋር ሰዎች ባላቸው እጃቸው ላይ ባለ ነገር ብቻ የሚሰሩት ስራና በተፈጥሮ የተሰጣቸው ታለንት ወይም ደግሞ ኢንፎርማል ወይም በፎርማል ወይ ተምረውም ሊሆን ይችላል ባገኙት ችሎታ ወይም ታለንት መስራት የሚችሉት ስራዎች ብቻ ነው አመጣንለት። ስለዚህ አቅጣጫ ሚዲያ እውነት ለመናገር ተቀላቀሏትና ተጠቀሙባት እውነት ለመናገር ምክንያቱም አንደኛ የምንለቀው ስራ እኛ እንኳን ባንሰራው ሰዎች ጓደኞቻችን እየሰሩት ያለውን ስራ በደንብ ሰዎች እየሰሩበት ያለን ስራ ሪቻውት አድርገን ጎልጉለን አይቀን ነው አመጣን እንለቅላችሁ። ስለዚህ ይሄ ስራ ታማኝነቱ 100% የሆነ ሰዎች እየሰሩበት የሆነ በደንብ እየተከፈለበት ያለ ስራ ከሆነ በቀላሉ የሚሰራ ስራ ከሆነ አመጣን እንደናንተ እንደቃለው። ስለዚህ አቅጣጫ ሚዲያ በዚህ ልክ ነው
የቢዝነስ አይዲያዎች ወይም ደግሞ የቢዝነስ ሀሳቦች አምጣ ስትለጥፍ እዚህ ጋር ይሄን ፍሬም ተከትላለህ አምጣ ለእናንተ የምታሳይ ማለት ወይም ደግሞ ለእናንተ የምታሳውቅ ዳይሬክሽን የምትሰጥ። ስለዚህ አቅጣጫ ሚዲያን ሰብስክራይብ አድርጉና ቤተሰብ ሁኑ። አብረን በጣም ብዙ ስራዎች በሌላው በነጮች ዓለም ወይም ደግሞ ከኢትዮጵያ ውጭ ባሉ ሀገራት በአፍሪካን በአውሮፓን በኤሽያን ባሉ ሀገራት እየተሰሩ ያሉ ወደኛ ሀገር ቢመጡ ደግሞ በደንብ የሚሰሩ አይነት ስራዎች አሉ። ብዙ ሰዎች እየሰሯቸው ያሉ ስራዎች አሉ። ብዙ ወጣቶች እየሰሯቸው ውስጥ ለውስጥ አክቲቭ የሆነው በጣም የሆኑ ነቃ ደንገጥ ያሉ ልጆች እየሰሯቸው ያሉ በጣም ብዙ ስራዎች አሉ። እነሱን እያመጣን ጎግል እያደረገ እያመጣን ሰዎችን ኮንታክት እያደረግን ከቻለን ደግሞ ኤክስፒሪየንስ ያላቸው ሰዎች እያመጣን እዚህ ጋር ለእናንተ እናሳያለን። ቻናሉን ግን ሰብስክራይብ ማድረጋችሁን እንዳትረሱ። ለምን የምትጠቀሙበት እናንተ ስለሆናችሁ። ዛሬ ሰብስክራይብ ባታደርጉ እርግጠኛ ሆኜ የምነግራችሁ የሆነ ጊዜ ሰብስክራይብ ማድረጋችሁ አይቀርም። እኛ ይሄንን ማቅረባችን ወደ ኋላ ስለማንን የሆነ ጊዜ እርግጠኛ 100% ባችሁላታችሁ አሁን ምናልባት አታምሰሉ ትችሉ የሆነ ሰዓት ላይ እርግጠኛ ስትሆኑ ማድረጋችሁ አይቀርም። ካሁኑ ግን ስራዎች ስንናገር ካሁኑ ዲጂታል ስራ በየሰከንዱ በየሰዓቱ ነው አፕዴት እንደሚያደርገውና ዛሬ የተናገርነው ስራ ብዙ ሰዎች ጀምረው ታገኛላችሁ። ዛሬ የሰማነው ስራ ነገ ብዙ ሰው ጀምረው እናገኛለን። ዲጂታል ላይ እንደዛ ነው እየሆነ ያለው። ስለዚህ እኛ ሌተስት የሆኑ ስራዎችን ብዙ ሰው ጋር ያልደረሱ ስራዎችን እያመጣን ስንለቅላችሁ እናንተ ወዲያው መጀመር አለባችሁ። እርግጠኛ የሆነ ስራ ነው ያመጣን እንለቅላችሁ። በዚህ ፍሬም ነው አቅጣጫ ሚዲያ ስራዎችን እያመጣች ለእናንተ የምታስተዋውቀው ዳይሬክሽን የምትሰጠው። ስለዚህ ካሁን በኋላ እውነት ነው ወይ ታማኝ ነው ወይም ትለቁት ስራ ምናምን የሚባል ጥያቄ አይ ቲንክ በዚህ ቪዲዮ የሚቀር ይመስለኛል። በዚህ ልክ ነው እርግጠኛው የምነግራችሁ። እኛ የምናሳያችሁ የምንለጥፈው ቪዲዮ እናንተን የሚመለከት ከሆነ ቀጥታ ጀምሩ። ይህንን ለመናገር ነው የመጣሁት። ቀጣይ በሌላ የቢዝነስ አይዲያ ይዤ እመጣለሁ። ቻው።